አልহামዱሊላህ በጣም ደህና ነኝ በጣም ለውጥ አለኝ ኡስታዝ ምን አጋጥሞ ነው ምክንያቱም በጣም ብዙዎች በጣም ተጨነቁና እኛም ጋር እየደወሉ እየጻፉ ነው አንተም ጋር እንግዲህ ሆስፒታል አካባቢ ግርግሩን አይተዋል በያስባለሁ ምን ተፈጥሮ ነው እንዴት ነው አሁንስ ያለው የጤንነት ሁኔታ ነገርን እስኪ ያው ባጋጣሚ ዛሬ ሳምንት ትንሽ ኮላሊት ጠጠር ገጠመኝና ኮላሊት ጠጠር ኦፕሬሽን አድርጌ ነበር በሌዘር በጨረር ያው ማግስቱ ወጥቼ ነበር ኢንፌክሽን ሆነብኝና ሰኞ ቀን ወደ ሆስፒታል ተመለስኩ ያው ኢንፌክሽኑ ትንሽ ጠንከር ያለ ነበር እኔ ደግሞ የአንቲባዮቲክ አለርጂ ነኝ አንቲባዮቲክ ሶስት ደግሞ የበለጠ ጉዳቱ ይጨምራልና ያን ትሪት ለማድረግ ትንሽ ሐኪሞቹም ተነሆኑና የቻሉትን ጥረት አደረጉ አልহামዱሊላህ ዛሬ ግን ከሰሞኑ ከነበርኩበት የተሻለ ነገር የተሻለ ሕክምና አግኝቼ በጥሩ ጤንነት ላይ ነው የምገኘው ያው እንዳልከው ሰው በጣም ተጨንቋል እኔም ያን መረጃው እዚህም ሆስፒታልም ላይ ያለው በጣም ከፍተኛ ቁጥር ያለ ሰው መምጣት የሰው መጨናነቅ ስላየው ነው ትናንት ፔጅ መልእክት እንዲተላለፍ ያደረኩት አሁን ባለው ሁኔታ እንግዲህ ለሁሉም በጤንነቴ በተሻለ ደረጃና በጥሩ ሁኔታ ላይ ነኝ ያለሁት በተለይ ዛሬ በጣም ጥሩ ለውጥ አለኝ ነበርኩበት ካሳለፍኩት ሳምንት ውስጥ ዛሬ በጣም የተሻለው የጤንነት ሁኔታ ላይ ነው የምገኘው በመሐሊያው ኢንፌክሽን ስለነበር ሐኪሞቹም ደግሞ ኢንፌክሽኑ እንዳይባባስ ማለት ከመጣሁበት ሆስፒታል ከገባሁበት የኢንፌክሽኑ ቁጥር በተደጋጋሚ ጨምሮ ስለነበረ ያለ ማስተካከል በጣም የተለያየ ነገር እየሞከሩ አንቲባዮቲክ ኮንደልዩ ሁኔታ ነው ለመስጠት ጉዳቱንም ለመቀነስና ኢንፌክሽን ለመጠበቅ ከሰው ንክኪም ከሰው ትንፋሽ መራቅ ስለነበረብኝ ነው አልহামዱሊላህ አላህ እንግዲህ የተሻለውን መርጦ ዛሬ በጥሩ ጤንነትና በመልካም ሁኔታ ላይ ይገኛለሁ የተጨነቁትንም ወዳጆች ስለኔ ያሳሰባቸው ኢትዮጵያውያን ሁሉንም ወንድሞቼን እንግዲህ አመሰግናለሁ በደረጋችሁ ጸሎታችሁ ደርሶኛል መልካም ዱዓችሁ ለኔ ደርሷል አላህ ደግሞ ስለቱ ትልቅ የሆነ ጌታ ነው እንግዲህ አጥንካና ይባላል የመጣው ነገር ለማማሪያ የመጣው ነገር እንግዲህ ለብዙ ነገር መካሽ አላህ እንዲያደርግልን ነው የምንጠይቀው እንጂ በጣም ደህና ነኝ ሴፍሻ በጣም ለውጣለኝ በጣም በጥሩ ሁኔታ የዛሬ በተለይ ድምጽን ስለሰማን በጣም ደስ ብሎናል እኛም አላህ ይጨርሱ ይማር ዶክተሮቹ ግን ኡስታዝ የሰጡህ አጠቃላይ ስለ ጤንነት ያሉ ነገር በጣም ጥሩ ነው ኦልሞስት አሁን ትናንት በነበረው የምርመራ ውጤት የእንትኑ የኢንፌክሽኑ መጠን ከነበረበት ቀንሷል ጥሩ ሁኔታ ላይ ነው ያለው ብለዋል ዛሬ ደግሞ አሁን ከዚህ ሰዓት በኋላ ምርመራ አለ ያለበትን ስታተስ ለማወቅ ከዚያ በኋላ ይወስናሉ እንግዲህ ኦልሞስት አሁን እየወሰድኩ ስለሆነ መድኃኒቶቹ እንጂ በጥሩ ሁኔታ ላይ ነው የሚያው ክሊኒካል ያለውበት ሁኔታ የሰውነት ሁኔታ ውስጥ ጋር ያለው ነገር በጣም የተሻለ ነው በጣም ኢትዮጵያዊ ሆስፒታል በተለየ መልኩ በሚገርም ሁኔታ ዶክተሮቹም ከመጀመሪያው ሰርጀሪ ጀምሮ እስካሁን ድረስ በጣም በብዙ ርብርብ በጋራ በቲም ሆነው በልዩ ሁኔታ ተከታትለውኛል ያው እንቱ ያለርጂውን ጉዳይ በጣም ክሪቲካል ስለነበርና እሱን አቮይድ ለማድረግና ጉዳት ለመቀነስ በጥሩ ሁኔታ ነው ሕክምና ያገኘሁት በጥሩ ደረጃም ላይ ነው ያለሁት አልহামዱሊላህ በጣም ደህና ነኝ በጣም ጥሩ ነኝ ያለሁት አሁን እነሱም ያሉት ያን ነው ዛሬ እንግዲህ ደግሞ ጥሩ ነገር እንሰማለን ብዬ ተስፋ አደርጋለሁ ከነገ በኋላ ያሉት ቀናቶች የበለጠ የተሻሉ እንደሚሆኑ አምናለሁ በአላህ ፍቃድ ምናልባት በእንዲህ አይነት አጋጣሚ ሰዎች ፍቅራቸውን ለማሳየት ለመጠየቅም ይመጣሉ ያ ደግሞ አሁን ባለበት ሁኔታ የማይታሰብ ነውና ምናልባት በቀጣይ ቀናት ወደ ቤት የምትገባ ከሆነ እዛው ቢሆን የተሻለ ነው የሚል ምክር አላቸው ወዳጆች በሱ ጉዳይ ላይ የምትለው ነገር ካለ ኦልሞስት እዚህም አሁን ባለው ሁኔታ ከሰው ርቄ ነው የሚመጡት ሰዎች በዚህ መልኩ ተገድቧል የመጣም ሰው በመስክና በርቀት ካልሆነ በስተቀር ሰው ጋር ንክኪም ቅርበትም የለኝም በቀጣይ ቀናቶች እንዳልከው መውጣቱም ካለ ያን ነገር ሙሉ ለሙሉ እንዲስተካከልና መፍትሄ እንዲያገኝ ያንኑ መከተል ስለሚፈልግ ሰዎች ከፍቅርም በላይ የሆነ መልእክት ገልጸውልኛል ዱዓቸው ደርሶኛል ባሉበት ነው የሚያደርጉት ዱዓ የበለጠም ሆኖ ውጤት ስላለው ለውዴታቸው አላህ እንግዲህ ውዴታቸውና የበለጠውን ውዴታ እንዲሰጥልኝ ለክብራቸውን በተመ